ይሄ ነው የዛሬው ዌዘር። እንዲህ ተከምሯል መኪኖቹ እነዚህ በሙሉ። ይሄ ፓርኪንግ ኤሪያ ነው። የሚገርም ነው። እንግዲህ ደግሞ በጣም ብርዱም በዛው እንደዛው ኃይለኛ ብርድ ነው። ለዚህ ብርድ ደግሞ የሚሆን ምርጥ ምርጥ ምግብ አዘጋጅቻለሁ። አብራችሁ ይቆዩ። ሰላም እንዴት ናችሁ? ውድና የተከበራችሁ የሚልካና ቲዩብ ተመልካቾች፣ እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ በጣም ቆንጆ የሆነ ጥብስ ይዤላችሁ መጥቻለሁኝ። ቆንጆ የጦስኝ ጥብስ። ጦስኝ ምን ላይ እንደሚገባ ዛሬ በዚህ ቪዲዮ እናያለን። እንዴት እንደምንጠቀመው፣ እንዴት ምግባችንን ሊያጣፍጥልን እንደሚችል ዛሬ እናያለን። በቅድሚያ የገበታ ቅቤ መጥበሻዬ ላይ አድርጌያለሁኝ። ከዛ ማሪኔት አድርጌ ያስቀመጥኩት ስጋ አለኝ። እሱን ወደ መጥበሻ ይጨምራለሁ። የገበታው ቅቤ እንዲህ ከጋለልኝ በኋላ ያዘጋጀሁትን ስጋ እጨምራለሁኝ። ጋለ ሲል ማሪኔት አድርጌው አሳድሬው ነው። በነጭ ሽንኩርት በቁንዶ በርበሬና ትንሽዬ በርበሬ አድርጌበታለሁ። በኦሊቭ ኦይል አድርጌ ማሪኔት አድርጌ ነው ያሳደርኩት። ሁለት ነገር ብቻ ነው የተጠቀምኩት፣ ሶስት ነገር ብቻ ነው የተጠቀምኩት። ቅመማ ቅመም፣ ነጭ ሽንኩርትና ቆንዶ በርበሬ ብቻ ነው የተጠቀምኩት። የነጭ ሽንኩርቱን ግን ፓውደሩን ነው የተጠቀምኩት። ይሄኛው ደግሞ እርጥብ ነጭ ሽንኩርትና ዝንጅብል አለኝ፣ እሱን እጨምራለሁ። ፍሬሽ ነገር ስለሆነ እሱን ጨምሬ እንደዚህ እጠብሰዋለሁ። እሳቱ ሀይ ነው ያደረኩት። 9 ላይ 8 ላይ አድርጋችሁ መጥበስ ትችላላችሁ። ከዛ ቀይ ሽንኩርት አለኝ፣ እሱን እጨምራለሁ። ግማሽ ነጭ ሽንኩርት ነው የተጠቀምኩት። ላወጣው ስል እጨምርበታለሁ። ይሄኛው አብሮ እንዲጠበስ ነው። ሽንኩርት በጣም ስለምወድ በጣም ነው የማበዛው ሽንኩርት እንደዚህ ጥብስ ነገር ላይ። ከዛ ይችኛ እንዲህ ከተጠበሰችልኝ በኋላ ሌላ ነጭ ሽንኩርት እጨምራለሁ። ይሄንን ከፍ አድርጌ ነው የከተፍኩት፣ በትልቁ ነው የከተፍኩት። ዋው በጣም ነው ደስ የሚለው። እንደዚህ ሽንኩርት ስለምወድ ነው። እንግዲህ ሽንኩርትን የምትወዱ እንደዚህ ከጥብሳችሁ ጋር እንደዚህ በርከት አድርጋችሁ መጨመር ትችላላችሁ። ከዛ ነጭ ሽንኩርት እጨምራለሁ። እሱንም ትንሽ ጨፍለቅ አድርጌዋለሁኝ። ከዛ እዚህ ላይ የምትፈልጉትን ቅመም መጨመር ትችላላችሁ። እኔ የምጠቀመው ጦስኝ ነው እንደነገርኳችሁ። ጦስኝ በጣም ብዙ ነገር ላይ ነው የምጠቀመው። እንቁላል ፍርፍር ስሰራ እንቁላል ፍርፍር ላይ አደርጋለሁ፣ ነስነስ አደርግበታለሁ። እንደዚህ ጥብስ ስሰራ፣ ዳቦ ስጋግር የጦስኝ ዳቦ አለ፣ ሌላ ጊዜ ይዤላችሁ እመጣለሁ። የቤት ውስጥ በጣም የሚጣፍጥ በጣም የሚወደድ ዳቦ ነው። ደግሞ ለጤናችን በጣም ብዙ ጥቅም አለው ጦስኝ። በጣም አብዛኞቻችን እኔ እንጃ እንግዲህ እንዲህ ነገር ላይ አይገባም። ጦስኝ እንዲህ ለሻይ ብቻ አድርገን የምንወስደው ሰዎች አለን። ጦስኝን ለሻይ ብቻ አይደለም፣ በጣም ብዙ ነገር ላይ ይገባል። እኔ እስከማውቀው ማለት ነው። እናቴ ቅቤ ስታነጥር ቅቤ ላይ ትጠቀምበታለች። ያንን ደግሞ በጣም ብዙ ሰው የወደደው ቅቤ አለኝ። እሱንም ሊንኩን ከዚህ ጥብስ በታች አደርግላችኋለሁ፣ ማየት ትችላላችሁ። የክትፎ ቅቤ ነው። ለወጥ ቅቤ ብዙ አይነት ቅመም ጨምሬ የሰራሁት አለኝ። ይሄኛው ግን ከሊንኩ በታች ከዚህ ከቪዲዮ በታች ማድረግላችሁ የክትፎ ቅቤ ነው። ክትፎ ዋው ነው፣ ዋው በጣም በእውነት ብዙ እንግዶች እኔ ጋር የሚመጡት እንዴ ሰርተሹ ነው በጣም በቃ የሚጣፍጥ ክትፎ ብለው ነው በጣም ደስ ብሏቸው የሚበሉልኝ። እናንተም ተጋበዙልኝ። እንግዲህ ቪዲዮውን ሼር፣ ላይክ፣ ሰብስክራይብ በማድረግ ደግሞ ቻናሌን አበረታቱልኝ። በጊዜ ጦት ምክንያት ብዙ ጊዜ እንደዚህ ቶሎ አልሰራም፣ በጣም ቢዚ ነኝና ቶሎ አልሰራም። በተሻለ መጠን እንደዚህ በቤቴ ማቀርበውን ይዤላችሁ እመጣለሁ። ከዛ ቲማቲም አደርጋለሁኝ።
ከዛ ከቲማቲሙ በኋላ እንደዚህ ያዘጋጀው ቲማቲም አለኝ። አንድ ሻይ ማንኪያ የሚሆን በጣም ትንሽ ጦስኝ ያዘጋጀሁት እሱን እጨምርበታለሁ። እንደዚህ በእጄ አሸት አድርጌ እጨምርበታለሁ። በቅቤ ስለሆነ የጠበስኩት ቅቤ አልጨምርበትም። ብዙ ቅባት እንዲበዛበት አልፈልግም እና እንደዚህ ጨምሬበታለሁ ጦስኝ። ከዛ እንደዚህ አዳርሷለሁ። እንዴት ደስ እንደሚል ሽታው በእውነት ዋው! ይሄንን የጦስኝ ጥብስ ነው የምለው። ዛሬ ሰርታችሁ ቀመሱት ቤታችሁ በእውነት። ከፊታችን ደግሞ የአብይ ጾም እየመጣም ስለሆነ ለጾም ያዣ እንደዚህ እየሰራን ጾም እስከሚገባ እንደዚህ መመገብ እንችላለን። ዋው! ይሄን የዛሬ ስራዬ በጣም ነው ሽታው ራሱ ደስ የሚለው። ከዛ ጨው አረጋለሁ መጨረሻ ላይ። ምንም ቅመም አልተጠቀምኩም። ማሪኔት ካረኩበት ውጪ ትንሽ ጨው ነስንሼበታለሁ። ማሪኔት ያረኩበት ቁንዶ በርበሬና የተፈጨ ነጭ ሽንኩርት ነው። እሱንም ቪዲዮ ላይ ገብታችሁ ማየት ትችላላችሁ። አለኝ የሱ ቪዲዮ በጣም ብዙ ሰው የወደደው እና ያው ትንሽ ማሪኔት አድርገው በርበሬ አድርጌበታለሁ። አሁን ደግሞ ገበታችን ላይ አቅርበን እናየዋለን። ይሄው ገበታችን ላይ እንደዚህ ቀርቧል። በጣም ነው የሚያምረው። በስመ አብ ወመንፈስ ቅዱስ አሐዱ አምላክ። ሽንኩርትን ስለምወድ ከሽንኩርቱ ምንም ዋው እንዴት እንደሚጣፍጥ በእውነት በጣም በጣም ምርጥ ጥብስ ነው በእውነት። ይሄንን እንግዳም ሲመጣባችሁ ቤታችሁ ውስጥም ለራሳችሁም በጣም የምትኮሩበት ስራ ነው። በጣም ነው የሚጣፍጠው እና ጦስኝ እንደነገርኳችሁ በጣም ብዙ ጥቅም ነው ያለው። ብዙ ጥቅም የምግብ መፈጨትን ያፋጥንልናል። ከብዙ በጥቂቱ እንደው ሁለቱን ነገር ልንገራችሁ። የምግብ መፈጨትን ያፋጥንልናል። የአፋችንን ጤንነት ይጠብቅልናል። ሌሎቹንም እንዲሁም ለመተንፈሻ አካል የመተንፈሻ አካላችንን ጤናማ ያደርግልናል። ጉንፋን ሲይዘን ደግሞ የጦስኝ ሻይ እንጠጣ። በጣም ነው ለውጡን የምታዩት እንትናችሁ ላይ። እኔ እየበላሁ ነው። እናንተም ሰርታችሁ እንደምትበሉ ይሄን ቪዲዮ ካያችሁ በኋላ ጦስኝ ጥብስ ሰርታችሁ እንደምትበሉት እርግጠኛ ነኝ። ሰላም ቆዩልኝ። በቀጣይ ቪዲዮ እስከምንገናኝ እንደ እግዚአብሔር ፈቃድ ደህና ሁኑልኝ። ባይ። ዋው! ይሄ ቅምሻ ብቻ አይደለም፣ በደንብ